ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ፏፏ ያሉ የህፃናቶች መጫወቻ ማለት ነው ይዤ መጥቻለሁ። እንዲሁም ደግሞ ቅባት፣ ሎሽን፣ ኮንዲሽነር፣ ጥላ እነዚህ የምታዩቸው ነገሮች ነው ከነ ዋጋ ዝርዝራቸው ነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እቺን የመሰለች አሻንጉሊት በጣም ቆንጆ ናት። ኖርማሊ ቀለል ያለ በሚለው ነው ማለት ነው። ሁሉንም የያዘች መስተዋት፣ ማበጠሪያ፣ ጫማዎች መቀየር አላት። ይሄውና የምታዩት ማለት ነው። እቺን ገዝቼላታለሁ። በጣም ቆንጆ ናት። ሌላም አይነት ከለርም አላቸው። ይሄ ደግሞ ለወንዱ ልጅ ነው። ይሄውና እንደዚህ ሳብ በማድረግ ድምጹን እንትን ማለት ትችላላችሁ። ፕረስ ሳብ በማድረግ ነው የሚሽከረከረው። እንዲሁም ደግሞ በመግፋት ማለት ነው የሚሰራው። በባትሪ ድንጋይ ነው የሚሰራው ማለት ነው። ሌላው ለሴቷ ልጅ የተገዛው እቃቃ ነው የምታዩት ማለት ነው። ሁሉንም እየፈታተን እየገጣጠመ ምን እንደሚመስል አብረን እናያለን ማለት ነው። ቪዲዮውን እስከመጨረሻ ድረስ ተከታተሉት። ቆየት ያለ ቪዲዮ ነው ለመልቀቅ ስላልተመቸኝ ነው ማለት ነው ዛሬ ፖስት ያደረኩት። ላይክ እና ሼር ያደረጋችሁ ኦርደር ማድረግ የምትፈልጉ ልጆች ካላችሁ ደግሞ ማዘዝ ትችላላችሁ። ማንኛውንም አይነት እቃ ፈለጋችሁበት ቦታ እናደርስላችኋለን። የምታዩት በራድ ነው እንግዲህ ይሄው ክዳኑ ይሄን ይመስላል ማለት ነው። ይሄውና ወንበሮች አሉት ስድስት ወንበር አለው ባንድ። ይሄውና ሌሎች በርካታ እቃዎች አሉ። ይሄኛው መሰላል ነው አብሮ ነው የሚመጣው እዚህ ጋር የምታዩት ነው። በጣም ነው የሚያምረው። 1600 ብር ነው የገዛሁላት። የቃቃው መኪናው 800 ብር ነው የተገዛው። ይሄና የተለያዩ እንትኖች አሏቸው። ኩባያም አለው አያቻቸው። ይሄውና ይሄ እንግዲህ እንደሞሰብ ነው መሰለኝ የሚጠቀሙበት። እኔ ብዙ ማላቃቸውም አሉ። እንግዲህ ያሉትን ነገሮች እዚሁ አስረዳችኋለሁ ማለት ነው። በግልጽ የማቃቸውም ማለት ነው። አንዳንድ ግን ዝም ብለው ያው ቃቃ ስለሆነ እንደ መጫወቻ እንትን የሚሉ ምናምን የሰካኩ የሚጠቀሙባቸው ስለሆነ ያን ያህል እንትን የለውም። ይሄኛው ስቶቭ ነው የምታዩት። 2 መጥበሻ አለው። ይኸውና ማንኪያ፣ ሹካ፣ ጭልፋ ምናምን አላቸው የምታዩት ማለት ነው። ይሄኛውም መያዣ ያለው መጥበሻ ነው። እዩት የምታዩት እዚህ ጋር እዚህም አለ። ይኸውና እዚህ ጋር የምታዩት ፔርሙስ ነው መሰል ይሄ እና ይሄ ለፒዛ ምናምን መገልባበጫ የምትጠቀሙበት ስፓቹላ ነው። ይሄን የመሳሰሉ እንትኖች አሉት። እና ይሄ ጭልፋ ነው። እና እነዚህ የምታያቸው እንግዲህ ጭልፋ፣ ማንኪያ ምናምን ናቸው። እነዚህ ሁሉም ባንድ ያሉት እነዚህም አሉ። እነዚህ ጋር ያሉት ይሄና ይሄኛው ደግሞ የዚህ ክዳን ነው ማለት ነው። በጣም ነው የሚያማምሩት። ቆንጆ እቃዎች ናቸው። ይሄና ለእናንተ እንዲታያችሁ ወደፊት እያደረኩላችሁ ነው። ሌላ የካሮት ቅባት ነው የገዛሁላት። ይሄንን የምታዩትን 450 ብር ነው የገዛሁት። ሌላው ዳክስ ነው። ዳክስ እንግዲህ እስከ 2000 ከ1600 ብር ጀምሮ እስከ 2400 ብር ነው። ይሄን የገዛሁት 1600 ብር ነው ማለት ነው። ይሄውና ኮኮናት ሻምፖና ኮንዲሽነር ናቸው። እነዚህ ደግሞ እነዚህኞቹን ደግሞ 350 ነው የገዛኋቸው ማለት ነው። ሌላው ጥላ ነው። እንትን አለው ታብራ። ይሄውና የምታዩት ይሄ ወደ ኋላ እንደዚህ ይሰበሰባል ሲዘረጋ ማለት ነው። ከዛ በዚህ መልኩ ይኸውና ከእጃችን አካባቢ ላይ ነው ፕረስ የሚደረግ ያለው። ኖርማሊ እንደ
እንትን ይሄ መያዣ ያለው ጥላ አይደለ እንደዛ ማለት ነው። ይሄና የምታያት እንዴት እንደምታምር ማለት ነው። ፍክት ያለች ናት። ቀይችን ነው የገዛሁላት። አብረን ነው ፊሽካውም እዛው ጋር ያለው። ከዛ ሲታጠፍም እንደዚህ በዚህ መልኩ ማጠፍ ነው። ከላይ ነው ፕረስ የምታደርጉት። ጫን ትልታላችሁ። ብረቱ ወደ ውስጥ ሲገባ በራሱ ጊዜ ይታጠፋል ማለት ነው። ይሄን እንደዚህ ታደርጉና ካስተካከላችሁ በኋላ አጥፋችሁ መልሳችሁ ወደፊት ማምጣት ነው። ከኋላ ያለውን እንትኑ እንደባለው ላስቲክ ነው። ወደፊት ወደ ኋላ መደረግ የሚችል የራሱ እንትን አለው ማለት ነው። ማሸጊያ በዚህ መልኩ የሚወጣ አይደለም። እንደዚህ አድርጋችሁ እንትን ማድረግ ነው። ይሄንን በደንብ እንደዚህ ካስተካከላችሁ በኋላ ይሄኛውስ መሳብ ነው ወደታች እንደዚህ እንደምታዩት ማለት ነው። እና አሁን ታሸገች ማለት ነው። በቃ በዚህ መልኩ ነው እነዚህን የገዛዛሁላት። ኤኒዌይ እያሸገን እናወራራ ማለት ነው። ወንበሮቹ እንግዲህ እነዚህን ይመሳሰላሉ። ወንበሮቹን በዚህ መልኩ እንደዚህ አድርገን ልከንላታል ማለት ነው። ተንታጅ ባር ለእህቶቿ ልጆች ነው የገዛችላት አንድ ደንበኛዬ ማለት ነው። እንግዲህ ኦርደር ማድረግ የምትፈልጉ ልጆች ማንኛውንም አይነት ነገር አላችሁበት ቦታ እናደርስላችኋለን ማለት ነው። ላይክ እና ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።